ጫማችሁን ልብሳችሁን ነግሬያችኋለሁ ለሰው ባለመስጠት ተባበሩ ራሳችሁን ማለት ነው ራሳችሁን ማገዝ የምትፈልጉ ከሆነ ለራሳችሁ እርዳታ መቆም የምትፈልጉ ከሆነ አይደለም እናንተን የልጆቻችሁን ጫማ ልብስ አትስጡ ለዘመድም ቢሆን ማለት ነው አይሰጥ አማራት በገንዘብሽ ገዝተሽ ስጪ በፍጹም ታውረስም ይሁን ቪርጎም ይሁን እንዴን ካፕሪኮርንም ይሁን በዚህ ወር ብር እንኳን እንዳታበድሩ ለሰው ይሄ ወር ከባድ ወር መተት የሚታደስበት ከጾም በኋላ ያለ ወር ነው መንፈስ የሚነሳበት ብዙ ነገር የሚደረግበት ስለዚህ ብር ብታበድሩ በብራችሁ መቅኖ እንድታጡ የሚሰራባችሁ ሰዓት ነው እርዝ ሳይኖች ታውረስ ብቻ አይደለም ይሄ የሚወክለው ማለት ነው ቪርጎንም ይወክለዋል እንዴን ካፕሪኮርንም ይወክለዋል ማለት ነው ካፕሪኮርናውን ትልቅ ብር የተያዘባችሁ አላችሁ ወደ ኋላ ዞር ብላችሁ ለምሳሌ ሳጁሳሪያስ ሲዝን ላይ ያበደራችሁት ሊሆን ይችላል እመጣበታለሁ ካፖች ላይ ማለት ነው አዲስ ቤት ትገዛላችሁ ኦር ደግሞ አዲስ ነገር ግን ትልቅ አሻራ የምትጥሉበት ነገር አለ ሐሳባችሁ ውስጥ ያስገባችሁት ማለት ነው ያንን ለማውረድ ነው የምትፈልጉት ማለት ነው ሶ ይሳካል መሳካቱ አይቀርም መቀየር ትፈልጋላችሁ ግን ቤተሰብን ይዛችሁ መነሳት ነው የምትፈልጉት የኔ የምትሏቸውን ሰዎች ይዛችሁ መነሳትን ነው የምትፈልጉት ለምሳሌ አዲስ ስራ ጀምራችሁ ነበረ ኦር ደግሞ በፋሚሊ እንደዚህ ኮንስትራክሽን ውስጥ ምናምን ተጠርታችሁ ስፔሻሊ ወንዶቹ ናቸው እኔ ወንዶች ታውረስ ስለሌሉ ቢኖሩ ደስ ይለኝ ነበር ቢሰሙ anyway ጀምረው ያቆሙታል ሴቶቹም ደግሞ አዳዲስ ነገር ይሆን አንድ ቀን ሁለት ቀን ሞክራችሁት ይሄ ነገር አልጣመኝም ብላችሁ የተዋችሁት ነገር ይኖራል ማለት ነው ያ ግን የምትቀየሩበት ነገር ስለነበረ ነው ብትችሉ ታውረሶች ብር ግዙና አንገታችሁ ላይ በማድረግ እጃችሁ ላይ በማድረግ እዩት ከጠቆረ የሰው እጅ አለባችሁ እቺ አብሶ ከግንቦት 1 እስከ ግንቦት 12 ያለችው ጊዜ she is very 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 hard ለእርዝ ሳይን በቃ እስከ ዛሬ ድረስ በጾም በጸሎት ነው የመጣ ነው ማለት ነው በጾም በጸሎት ኩዳዴን እንደገና ሙስሊሙን በእስልምናው ረመዳንን ሲያከብር ነው የመጣው ያንን ነገር አሁን ሰይጣን ያሰረበት ሰዓት ነበር አሁን ደግሞ እንደ አዲስ ሰይጣን የሚነሳበት ሰዓት የምትፈተኑበት ሰዓት ነው ሶ ልክ በደንብ ኢማጂን እንድታደርጉ የምፈልገው ልክ ፋሲካ ሲገባ ኦሬዲ ከሳምንት ምናምን በኋላ ከ15 ቀን በኋላ ደግማ ተንሳይ ነው አሁን አይደለ ልክ ፋሲካ ገብቶ ሰው መብላት ሲጀምር እርድ ሲጀምር ምን ሲል ሀብታም ስለሆነ ታውረስ ቀጥታ ታውረስ ሲዝን ነው የሚገባው ገባ ኤሪስ ሱባኤን አሳይታ ጸሎትን አሳይታ ወደ ፈጣሪ መመልከትን አሳይታ ነው የምታልፈው እግዚአብሔርን ለምንኸው የሚቀጥለው ወር ሀብትን ነው የምትጠብቀው ታውረስ ይገባል ሀብት ነው ታውረስ የሀገር ሀብት ነው የቤተሰብ ሀብት ነው ቅርስ ነው ቤተሰብ ሰብሳቢ ነው አስተራቂ ነው የቤት ሙግት ካለ ለታውረስ ስጥ ነው የሚባለው አይደለ ይረታል ስለዚህ ይሄ ነገር ስለሚሆን ሀብት ስለሆነ ታውረስ የሚያመጣው ምድር ላይ ግማሹ በፈጣሪ ይሄዳል ግማሹ ደግሞ በምን ይሄዳል በመተት ይሄዳል ኩታንኩት ምናምን የሚሰራበት ሰዓት ነው የሰዓት ማለት ነው ታውረስን ነው መሳሪያ የሚያደርጉት ለምን ሀብታም ስለሆነ ሀብት ላይ ደግሞ ወይ በማጭበርበር ይመጣል ወይ በእግዚአብሔር ሰርተ በላበ ጠብ አድርገህ ታመጣለህ አሊያም ደግሞ በሌላ መንገድ ሄደህ ታመጣዋለህ በዚህ መፍትሄ ጸሎቶችን ማድረግ ለፈጣሪ መስገድ አባቶችን ማናገር አስራት በኩራት ማውጣት ከራሳችሁ ጋር መነጋገር አምላካችሁን አጥብቃችሁ በመለመን